ሰላም የቻናላችን ቤተሰቦች ዛሬ የምነግራችሁ ስለ አንድ ድንቅ ሰው ነው። ጥር 4 1989 እንደ አውሮፓውያን አቆጣጠር በቱርክ መዲና በኢስታንቡል ውስጥ አንድ ህፃን ተወለደ። ስሙም መህቲ አራስ አይዲን ተባለ። መህቲ ገና በልጅነቱ በውስጡ የሚነድ ትልቅ የጥበብ እሳት ነበረው። በዙሪያው ያሉትን ሰዎች በትወና ማዝናናት፣ የሰዎችን ስሜት በቃላትና በእንቅስቃሴ መግለጽ ልዩ ስጦታው ነበረ። ይህንን ስጦታውን ለማሳደግ ወደ ታዋቂው የዲቴፔ ዩኒቨርሲቲ አቀና። እዚያም የቲያትር ጥናት የመጀመሪያውን ዲግሪ አገኘ። ጥበብን በውስጡ ብቻ ሳይሆን በእውቀትም አነጻት። ግን ጉዞ አልጋ ባልጋ አልነበረም። በቱርክ የፊልም ኢንዱስትሪ ውስጥ ቦታ ማግኘት እልህ አስጨራሽ ትግልን ይጠይቃል። መህቲ በ2010 እንደ አውሮፓውያን አቆጣጠር ኦሬትማን ኬማ በተሰኘው ተከታታይ ድራማ ላይ የመጀመሪያውን አነስተኛ ሚና አገኘ። ይህቺ ሚና ትንሽ ብትሆንም ለትልቅ ጉዞ መክፈቻ በር ነበረች። እውነተኛው ተአምር የተከሰተው ግን በ2014 ነበር። ኬራዝ ሜቭዚን የተሰኘው ድራማ አየር ላይ ዋለ። መህቲ በዚህ ድራማ ላይ ኤምሬ የተባለውን ተወዳጅ ገጸ ባህሪ ተጫወተ። በቃ ያኔ የቱርክ ሕዝብ ይህንን ልብ ሰራቂ ወጣት በቅጽበት ወደደው። ፈገግታው፣ አይኖች ውስጥ የሚታይ እውነተኛ ስሜትና ጥበቡ በሚሊዮኖች ልብ ውስጥ ቦታ ሰጠው። ከዚህ በኋላ ስኬቶች ተከታተሉ። በተለይም በሀገራችን በቃና ቲቪ የታየው መንታ መንገድ ኖህ በተባለው ገጸ ባህሪ እጅግ ተወዳጅነትን አትርፏል። ጥበብ ህይወትን ትቀይራለች፣ አንዳንድ ደግሞ እውነተኛ ፍቅር ትሰጣለች። መህቲ በትወና ህይወት ውስጥ እያለፈ ልቡን ሙሉ ያደረገችውን ሌላኛዋን ድንቅ ተዋናይ ሜሊስ ቤርካን አገኛት። የሁለቱ ፍቅር በብዙዎች ዘንድ ይደነቅ ነበር። በመጨረሻም በግንቦት ወር 2022 ዓ.ም እንደ አውሮፓውያን አቆጣጠር ቤተሰቦቻቸውና ወዳጆቻቸው በተገኙበት ውብ በሆነ ስነ ስርዓት የህይወት አጋርነታቸውን በጋብቻ አተሙ። መህቲ አሁን ስኬታማ ተዋናይ ብቻ ሳይሆን ደስተኛ የትዳር አባትም ጭምር ነው። ነገር ግን መህቲ የኢስታንቡል ሰማይ ብቻ አልበቃውም ነበር። ህልሙ የዓለምን ድንበር ተሻገረ። ዓለም አቀፉ የፊልም ኩባንያ ሁሉ እና አማዞን ፕራይም ናይን ፐርፌክት ስትሬንጀር የተሰኘው ታዋቂ ድራማ ሁለተኛ ክፍል ሲያዘጋጁ ጣሊያናዊ ገጸ ባህሪ ማቴዎ የሚሆን ድንቅ ተዋናይ ይፈልጉ ነበር። ያኔ ነው እንግዲህ መህቲን የመረጡት። መህቲ አራስ አይዲን ከዓለማችን ትልልቅ የሆሊውድ ኮከቦች እንደ ታዋቂዋ ኒኮል ኪድማን ጋር አብሮ ለመስራት በቅቶ ዓለምን አስደመመ። በባዕድ ቋንቋ በከፍተኛ ብቃት ተጫውቶ የዓለም ሲኒማ ባለሙያዎች አፋቸውን አስከፈተ። እዚህ ድካሙ ዋጋ ደግሞ ብዙ አልቆየም። በቬኒስ ዓለም አቀፍ የፊልም ፌስቲቫል እጅግ የተከበረውን የዓመቱ ምርጥ ዓለም አቀፍ ተዋናይ ወይንም ኢንተርናሽናል ቤስት አክተር ሽልማትን በኩራት እጁ ላይ ያገኘው። ከተራ ኢስታንቡል ጎዳናዎች ተነስቶ ዛሬ የቬኒስ ቀይ ምንጣፍ ላይ ሽልማት ሲቀበል ማየት ለብዙዎች ተስፋን የሚዘራ እውነተኛ የስኬት ታሪክ ነው። ህልምህን አውቀህ ህልምህን አምነህ ከደከምክ አንድ ቀን ዓለም ላንተ ይንበረከካል። መህቲ ዛሬም በኪነ ጥበብ ጉዞ ላይ ነው። ወደፊት ደግሞ ከዚህ በላይ ትልልቅ ታሪኮችን እንደሚሰራ አንጠራጠርም። እናንተስ ስለ መህቲ የህይወት ጉዞ ምን ተሰማችሁ? ታች በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። አዳዲስ አስደናቂ ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ባይ።